አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ተከታታዮች ውድ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ባላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ እያልኩኝ ዛሬ ወደ አጠር ያለች ቪዲዮ መጥቻለሁኝ። ብዙ ልጆች ተጠይቁ ነበረ ማለት ነው። ኢንሻአላህ ይህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑላለሁ። እንዲሁም ነባሮቹ ላይክ ሼር አድርጉልኝ። ኢንሻአላህ ወደ ቪዲዮ ሄዳለሁ። ለምታደርጉልኝ ደግሞ ማበረታቻ ሁሉ ነገር በጣም ከልብ አመሰግናለሁ። ኢንሻአላህ ሁለቴ እንደምታስገቡኝም ተስፋ አለኝ ማለት ነው። ቪዲዮን ሼር አድርጉልኝ ለሁሉም ተደራሽ እንዲሆን ማለት ነው። ኢንሻአላህ ዛሬ የመጣሁበት ሳሙና ነው የምንሰራው ማለት ነው። ለፊታችን የታልባ ሳሙና ነው የምንሰራው ማለት ነው። እና የታልባውን ሳሙና ስንሰራ እዚህ ጋር እንዳያችሁት ሳሙና ያስፈልገኛል። የምጠቀመው ለፊቴም ለእጅም የምጠቀመው ሳሙና ነው። የፈለጋችሁትን የተመቻችሁትን ሳሙና የምትጠቀሙትን ሳሙና ትችላላችሁ ማድረግ ትችላላችሁ ማለት ነው። እሱ ምንድነው አሁን እዚህ ጋር እየፈቀፈኩት ነው ማለት ነው። በመፈቅፈቂያ የሚበቃኝን ያህል አያችሁት ፈቅፍቄ ስጨርስ እንትን እለዋለሁ ማለት ነው። እኔ ሙሉን አልተጠቀምኩም፣ ግማሽ ነው የተጠቀምኩት። ይኸው ግማሹን ነው የተጠቀምኩት ማለት ነው። እዚህ ጋር አያችሁት ሙሉን አልተጠቀምኩትም፣ ምክንያቱም የሚበቃኝን ያህል ነው የሰራሁት። ያው ለእናንተ ለማሳየት ያህል ስለሆነ ማለት ነው። ይኸው ፈቅፍቄ ጨርሼ ሳለ አድርጌዋለሁ። እዚህ ጋር ደግሞ ሙቅ ውሃ ጥጃለሁ ማለት ነው። በእንፋሎቱ ስለሆነ የምንሰራው ማለት ነው። በውሃ እንፋሎት ስለሆነ የምንሰራው እዚህ ጋር ውሃ ጥጃለሁ ማለት ነው። እዚህ ጋር ትንሽ ቀለጥ ሲልላችሁ ያው የመወፈር እንትን ስላለው በጣም እንትን ነው የሚሆንባችሁ፣ ይያዝባችኋል። ውሃ ጨምሩበት ማለት ነው። አንዲስ የቡና ስኒ ውሃ ጨምሩበት ማለት ነው። ያው ስጨምር አላያችሁኝም፣ እዚህ ጋር ያው አልተመቸኝም እና ከዙ ከሞቀው ውሃ ነው የጨመርኩት። አያችሁት አንድ ስኒ ውሃ ጨምሬበታለሁ ማለት ነው። እና እንደዚህ እየቀለጠ ነው። ይኸው አንድ ማንኪያ ታልባ ነው ያደረኩት። አንድ ማንኪያ ታልባ ከፈለጋችሁ መጨመር ትችላላችሁ። እዚህ ጋር ደግሞ ጀሊ የኦሊቨራ አለኝ ማለት ነው። ኦሊቨራ ጀሊ አለኝ፣ የሬት ጀሊ ማለት ነው። ፍሬሹ ካላችሁ ፍሬሹን ብትጨምሩትም አሪፍ ነው ማለት ነው ውስጡ። እና እኔ ጄሊውን የተጠቀምኩት ማለት ነው። የራሱ ጄሊ ነው የተገዘቸው ማለት ነው። እንደዚህ ጨምሬ አንድ ማንኪያ ጄሊውን አንድ ማንኪያ ታልባውን አድርጌ ይኸው እንደዚህ አማስለዋለሁ ማለት ነው። በደንብ አድርጌ ካማሰልኩት በኋላ በደንብ አድርጌ የተያያዘው እስከሚለቅ ድረስ በደንብ አማስለዋለሁኝ። እንዲህ እያረኩኝ ማለት አያችሁ፣ እየተፈታታ እንደዛ ጭቃ ሆኖ ያያችሁት እንደዚህ እየለቀቀ ይሄዳል ማለት ነው። እና በጣም አማስዬ ጨርሼ ገልብጫዋለሁ ማለት ነው። ሳህን ላይ አያችሁት፣ እንደዚህ አድርጌ በደንብ ቅጥን ሲል ልስልስ እንትኑ የጓጉለው ራሱ ስለሚንተል የመጓጉል እንትን አለው። ምክንያቱም ሳሙናው እንደ እየቀለጠ ሲሄድ ይያያዛል እና እንደዛ ስለሚሆን ማላቀቅ አለብን ማለት በደንብ ከመታ ነው አሪፍ ነው። እና እኔ የተጠቀምኩት እንደዚህ ያሉ እቃዎች ጋር ካላችሁ ተለቅ ያለ እቃ ካላችሁ ትችላላችሁ። ትንንሽም እንደዚህ እቃ ካላችሁ መጠቀም ትችላላችሁ። እኔ ይሄንን ያው በራሴ ዲዛይን ስለሆነ የሰራሁት ማለት ነው። በፈለጋችሁ ዲዛይን መስራት ትችላላችሁ ማለት ነው። እንደዚህ አድርጌ ሁሉንም አዳርሼ ጨምሬያለሁ ማለት ነው። ከዛ ፍሪጅ ውስጥ ነው የምናስቀምጠው ማለት ነው። ለ3 ሰዓት ለ4 ሰዓት ያክል ፍሪጅ ያስቀምጡት ማለት ተቀዘቀዘ በኋላ እንደዚህ ጨምራችሁ እንዲወፍርባችሁ። ውጭ ካረጋችሁት በጣም ይወፍርና እንትን ያላል። ገና ትኩስ ነው የኔ ትኩስን ነው የጨመርኩትና ኢንሸራተታና እንደዚህ አድርጌው በየሁሉ አዳርሼ ጨርሻለሁ ማለት ነው። አያችሁት እንደዚህ አድርጌ ፍሬዘር ሳይሆን ታች ፍሪጅ ነው ያስቀመጥኩት ማለት ነው። ፍሪጅ ያስቀምጣችሁ እስከ 4 ሰዓት 5 ሰዓት ያክል ተውት ማለት ነው። ፍሪጅ ራሱ ይያዝላችኋል። እዚህ ጋር ደግሞ ይሄንን ለእናንተ ለማሳየት ያክል ነው ያመጣሁት። እዛኛውም ስለሆነ የምጠቀመው ይኸው
በዚህ ጋር ጨምራችሁ ምርጥ ሳሙና ይወጣላችኋል ማለት ነው። የፈለጋችሁትን ዲዛይኑ እንድታዩት ነው እኔ በዚህ የጨመርኩት። በጣም አሪፍ ዲዛይን ነው። ሁሉም እንደዛ አድርጋችሁ በፈለጋችሁበት ዲዛይን አውጥታችሁ ሰርታችሁ ለፊታችሁ በተለይ ለፊታችሁ ምርጥ ስፕሬ ይበሉት። በቃ ፊታችሁ ልስስ ነው የሚያደርግላችሁ። ታይ ታልባው ማለት ነው። ሳሙናውን ብቻ ሳይሆን ታልባው በጣም አሪፍ ነው ለፊታችን። ለብጉር አለበት እንደገና ደግሞ የሻካራ ፊታችን እንደዚህ ነጠብጣቢ ያለበትን ያስለቅቀዋል እና ምርጥ ሳሙና ነው። ጧጧስት በተለይ በሌላ ኖርማል ሳሙና ከምንጠቀም እንደዚህ እያደረግን እኛው በራሳችን ብንጠቀመው ከኬሚካል ነጻ ይሆናል ማለት ነው። ራሳችን እንደዚህ ቀመመን ከሰራ ነው ሳሙናውን ማለት ነው። አያችሁ እንደዚህ ስታደርጉት ይወጣላችኋል ማለት ነው። እና በጣም እንዲያዝ ጠብቁት ማለት ነው። አያችሁት እንደዚህ ሆኖ ወጣ ማለት ነው። በጣም ለስላሴው በዛ ላይ ደግሞ የፊታችን በቃ ስትታጠቡበት እንትን ስትሉበት የማሙለጭለጭ ነገር አለው ፊታችን ላይ ማለት ነው። የማሙለጭለጭ ነገር ስላለው ያሙለጨልጫል ታልባው ማለት ነው። እና አሪፍ ሳሙና ነው። ሰርታችሁ ተጠቀሙት። ፊታችሁ ጥርጥርት ያደርግላችኋል። በእውነት ለመናገር ታልባውን ብቻውን መጠቀም ትችላላችሁ። በውሃ እንደ ስፕሬ ሰርታችሁ ውሃውን በቃ የተለያዩ ነገሮች ላይ ጨምራችሁ ቅባታችሁ ጋር ራሱ ጨምራችሁ ሰርታችሁ መጠቀም ትችላላችሁ። ምክንያቱም ለፊታችን ታልባ አሪፍ ነው። ታልባውን ራሱ አንድ ፈይተ እንትን ብለን አንተክትከን ውሃውን ብቻ እንደዚህ ተልጅ ውስጥ አስገብተን እንደዚህ በዲዛይኑ ማውጫ አስቀምጠን በምንፈልግበት ሰዓት እያወጣን ብንታጠብበትና ፊታችንን እንትን ብንልበት በጣም አሪፍ ነው። ፊታችንን ያለሰልስልናል፣ ያጠራልናል። ከብዙ ቆሻሻዎች ራሱ ፊታችን ይጸዳል ማለት ነው። እና ቅባት ለምሳሌ ባዚን ብንቀባ ምናምን እንደዚህ ስንቀባ በዚህ ብንታጠብ አሪፍ ነው። ሌላ ነገር ሳንቀላቅል ማለት ነው። አያችሁ ጨርሻ አውጥቼዋለሁኝ። ያው እንደዚህ ያለ እቃ ክዳን ያለው እቃ ውስጥ ታረኩትኝና በፈለጋችሁበት መጠቀም ትችላላችሁ ማለት ነው። ውጭ ላይ አድርጋችሁ አይቀልጥም፣ ምክንያቱም ሳሙናም ስለሆነ ማለት ነው። ፍሪጅ የምታደርጉት እንዲያያዝላችሁ እንጂ ለሌላ አይደለም። ስለዚህ አሁን እንደዚህ ይኸው በዚህ ራሱ ዲዛይን በፈለጋችሁ ዲዛይን ይወጣል ያልኳችሁ። በዚህ በአራት ማዕዘኑ 3 ማዕዘን በፈለጋችሁበት ዲዛይን አውጥታችሁ እንደዚህ መጠቀም ትችላላችሁ ማለት ነው። አሪፍ ሳሙና ነው። እንግዲህ የተጠቀሙበትን ደግሞ ሰው እኔ ተጠቀምኩበትና ደግሞ ለእናንተም ላጋራችሁ ብዬ ነው። እንደምትወዱት ተስፋ አለኝ። ምክንያቱም የታልባ ሳሙና አሪፍ ስለሆነ ማለት ነው። በተለይ ለፊታችን ለእጃችን አሪፍ ነው። በተለይ ለፊታችን ማለት ነው። እና እንደዚህ እያደረግን እንጠቀመው እላለሁኝ። ፊታችንን በዚህ አይነት ከኬሚካል የጸዳ ሳሙና ሰርተን እንጠቀምላችኋለሁ። ሙሉ ቪዲዮ አልገባላችሁ በዚህ ጋር ማለት ነው። ያያችሁት ስታጠብበት እንግዲህ እያያችሁ ነው ማለት ነው። ፊት ባላሳያችሁም እጅን እያሳየዋችሁ ነው። ያው እንደዚህ ነው ማለት ነው። እና ሙልጭ አድርጎ ነው የሚያነሳላችሁ ፊታችሁን ቆሻሻውን ማለት ነው። እና እንዲህ እያደረግን እንጠቀመላችኋለሁ ውዶችዬ። የዛሬው ቪዲዮ ይሄን ይመስላል። ኢንሻአላህ ወዳችሁ ፈቅዳችሁ ስለምትከታተሉ፣ ስለምታበረታቱ፣ ስለምታረጉልኝ ነገር ሁሉ ጀዛችሁን ይክፈልልኝ። በጣም አመሰግናለሁ። ኢንሻአላህ በሌላ ቪዲዮ ውስጥ የምንገናኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ ይላለሁ። ሼር እና ላይክ እንዳይረሳ። የደወል ምልክቷን በመጫን ቤተሰብ ሆኖ የሚልካቸው ቪዲዮዎች ይደርሷችኋል ማለት ነው። ባላችሁበት ፈጣሪ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።